ስምንተኛው ነገር ግን ምንም አልባል እንዴ ሄቨን ባሌና ወንድም የተጋደሉ ምንድነው ያልሽው? ወይኔ ምንድነው? ምን ሆነ ነው አንተ? ተው አፍልቶ ነው እንዴ አንተ ምን አድርጎ ነው እንደዚህ ተመልከው? እኔ ሲስተም ማን እንደሆንኩ ነው ያሳየሁት። ያማሃል እንዴ? ወይኔ እኔ አባት በጣም ተጎዳህ እንዴ? ትንሽ ተጎድቻለሁ። ሄቨን የኔ አባት ነው ያልኩት? አዎ እንደሱ ነው ያልሽው። ወይኔ እቺ ስምንተኛዋ ሴትዮ እየበጠበጠችኝ ነው። ይኸውልህ ከአሁን በኋላ ወንድም የሚያጠገብ ትደርስና ማለት ነው አናትህን ምን እንደ ደረቴው ለቦታ ለከፊልኝ ነው። አንተ ይኸው አታማሽ። አንተው ሻፈን ዝጋሽ። ወንድሜ ተረጋጋ። ይሄ የሆነ ከንቱ ፍጥረት በኋላ አንተን አውቆ ነው የሚያናድድ። ጥርሱን አርግፋ ሰበቡ ለኛ ነው። እሺ ቶ ይጅል እኔ የምለው ሳሚ ምን ቢያደርገው ነው ይሄን ያህል? ጊሊያድ ነው በቦክስ ዘርሩት። እኔ እንደው ይሄ አንተ ጊሊያድ የምትባል ሰውዬ ቆይ ምን ባደርግ ነው የሚሻለኝ? አንቺን ደግሞ ምን አደረኩሽ? ታውሰሪ አሰማም በሐሳቤ አትምጣ ደስ አትበለኝ ስለዚህ በሐሳቤ ትመጣለህ። ደግሞ ጭራሽ ብለብለ ሶፋዬን ታሰራለህ እንዴ? አሁንም ደስ እያልኩሽ ነው እንዴ? አንቺ ምን ነው የምታወሪው? አረ ምንም። ኦሆ ሄቨን ሲስተም እና ሳሚን ትሪት አድርጋቸው። እሺ እኔ ደግሞ አንተ ልክ እነግርሃለሁ እና ሄቨን እቺ ልጅ ምን እየሆነች ነው? ምን ሆነች? ከዚህ ልጅ ጋር ያላት ነገር በጣም ግራ እያጋባኝ ነው። ምንም አልሆነችም። ተጣላችሁ፣ ገላገለቻችሁ። ና አሁን ልጁን እናንሳው። ሳሚ አንተ ልጅ ቆይ ምን እየሆንክ ነው? ምን ሆንኩ? እንዴት ከወንድሜ ጋር ትጣላለህ? ትንሽ እንኳን አታከብረው? እሱ ለምን አያከብረኝ እንዴ? አንተ ነህ እኮ እሱን ማክበር ያለብህ። ለምን ሲባል ያው የኔ ወንድም ስለሆነ ነው። አረ አንተ አሳማ የሆንክ ሰውዬ ጥርስህን አታሳየኝ። እንኳን አይደለም አሳይተኸኝ ቀድሞ እንኳን አሳይቼሽ ምን ቀጤዋ እንዲያውም ጥርስህን አርግፊው እያለኝ ነው። አረ እባክሽ አዎ ብታይ ጄሪ ወንድምሽ የመታኝ ቦክስ መንጋገን ያመን ስለሆነ እስቲ ማሳጅ አድርጊ። እኔ መንጋጋና መንጋጭላ በቦክስ ሲራገፍ እንጂ ማሳጅ ሲደረግ አይቻላቅም። ኡፍ የኔ አውቶማቲክ እንዴት እንጨረጨር እንዴት እንደምታምር እኔ እዚህ እንደዚህ ተንተከተካለሁ። አንተ እዚህ ሙት ይዛለህ አይደለ? እና ታዲያ ምን ላድርግ? አትሳቅ። አንተ አሳማ የሆንክ ሰውዬ ስትስቅ ደስ ትለኛለህ። እኔ ደግሞ ደስ እንድትለኝ አልፈልግም። በነገራችን ላይ ማለት ነው የኔን ጄሪ ልብ ልታሸፍተው ፈልገህ ከሆነ የኔ ጄሪ ልብ አይደለም በእንዳንተ አይነት ሸበላ ይቀርና በማንም ሰው አይሸፍትም። እሺ ያን ያህል ሸበላ ነው? አንተ ሰውዬ ቆይ ያመሃል እንዴ? ቆይ እንደውም በድንጋይ ነው እንዴ? ምንድን ነው የምትሰራው አንቺ? እሺ በቃ ሲያስጠላ ምን አድርገህ ነው የምትይኝ? ጅል ወይኔ ጄሪ ምን እየሆንሽ ነው ግን? አሁን ይሄንን ውደትሽ ወንድምሽ ወይ አባትሽ ቢያውቁ ምንድን ነው የሚሉሽ? ወይኔ የማን ያለልህ ነው? እሺ አሁን እንዴት ነው ወደ ሲስተም የሚሄደው?